እንግዲህ አንድ በር እንዳገባ ይታወቃል። ተዘፍኖለታል ሙሉ ወንድ ማለት ማን ነበራንተን ግን ሆድዬ ንቃተ ህሊና የምትባለው አንተ እዚህ ላይ ገብተህ እኮ አሁን ንቃተ ህሊና አለ። አንተ ጥቃተ ህሊና ነው። አሁን ባለ እንዳትሸወሩሽ። ከዚህ በኋላ ንቃተ ህሊና የሚባለው ጥቃተ ህሊና ብላችሁ ነው መናገር ያለባችሁ። ምክንያቱም ደግሞ ውሸቷ ጾም ከመግባቱ በፊት የሁዳዴ ጾም ከመግባቱ በፊት ቆንጆ ገንፎ በቅቤ ወስጄ ለማማዝናሽ አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው ቆይ ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። እንግዲህ አንድ በር እንዳገባ ይታወቃል። ተዘፍኖለታል ሙሉ ወንድ ማለት ማን ነበራንተን ግን ሆድዬ እኔም ብለው እንዴው ዲሃ እንደምን አድራችሁ ብላችሁ ሰንብታችኋል ወገን? ሳቅ በሳቅ ተመልሶ መጥቷል። ከዚህ በኋላ አለመሳቅ አለመጫወት ፈጽሞ የተከለከለ ነው። ምክንያቱም ከዚህ በኋላ ሳቅን ከዚህም ዝግን አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። ከእናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆንና ቪዲዮውን ሲጀምሩት ደግሞ ላይክ አድርጎ መጀመር ወሬ ስላለብኝ አሁን ልጣ ለንጊዜ እንዴት ብርታት የሚሰጥ ለኔ የማይደክም አንተዬ አንተ ነው ማውቀ አያልቃ መስኪኜ ሆድዬ ይስጥህ ከማያልቀው እንግዲህ ወገንታትና ህዝበታት በላች ነው በላ ነው የሚባለው። ያው ተበላሉ ነው የሚባለው። እሷም ቆንጆ ነች፣ እሱም ቆንጆ ነው። በጣም የሚያስደስት ነገር ነው ያየን። አንድ ብር በጣም ደስ የሚል ነገር ነው። ደስ ብሎናል። ደስ ስላለ ደስ ብሎናል። መልካም የትዳር ዘመን የአብርሃም የሳራ ጋብቻ እንዲያደርግላችሁ የኛ የሳቅ በሳቅ ዩቲዩብ ቻናል ቤተሰቦች ምኞት ነው። እንግዲህ ውድ የሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን እስኪ ደስታችሁን ኮመንት ላይ ገብተን እኛም ደስ ብሎናል እያላችሁ እንድትገልጹ በአክብሮት ጋብዛለሁ። 6 የድህነት ምንጮችን ልነግራችሁ። አንደኛ በማለዳ አለመነሳት፣ እንቅልፍ መውደድ፣ መኝታ መውደድ። ሁለተኛ አለመጸለይ። ሶስተኛ ሁልጊዜ ነገን ቀጠሮ መጣር። አራተኛ ባገኘነው ስራ ላይ ዝነጣ። ይሄ እኔን አይመጥነኝም ብሎ ማውራት። ያገኘነውን ስራና ለውጥ ለመስራት አለማቀድ። አራተኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትና የመጣሁት ታሪኬ እንደዚህ ነው በትላንትና ታሪክ ላይ ዛሬ ማበላሸት። አምስተኛ ስራ ፈቶ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮመንትና ነጉር ብቻ በመጻፍ የምታሳልፍ። ኦፍኮርስ ይሄው ላይ ድህነት ምንጭ ነው። በቃ የምታውቀውን ነገር እንኳን አውቀህ ተነስተህ ጥበቃም ሆነ ማናቸውንም ስራ መስራት ስራን እንደ ነውር መቁጠር፣ እኔ አይመጥነኝም ብሎ ምንም ነገር ሳይኖር መኩራራት፣ ይሄ ሁሉ የድህነት ምንጭ ነው። ወንድሜ እህቴ፣ ሰው ከትንሽ ነገር ነው ትልቅ የሚደርሰው። ስለዚህ ዛሬሽን ካልሰራሽ ማንም ያንቺን ዛሬ አረ ያባቱ አረ ልክ ነሽ እናቴ። ወንም ዝም ብለን እኮ ነው እኮ ህዝቡ ግራ ገብቶ ነው እኮ እኛም ግራ ገባን። ምን እናርግብሽ ነው ሚስቶች ጸብሳ አምራቸው። እኔ ምለባ በአለም ላይ እንደኔ አይነት ቆንጆ አይተህ ታውቃለህ? እንዳንቺ አይነት ቆንጆ የለም፣ በጭራሽ የለም። እንዳንቺ አይነት ቆንጆ አይቼም አላውቅም። ተወዳድረኛለህ ማለት ነው? እሬ በሌ አወዳድሬሽ አላውቅም። አንቺ ከየትኛውም በዚህ ምድር ካለች ሴት ጋር አትወዳደሪ። እና ከወንዶች ጋር ነው የምትወዳደሩ እያልከኝ ነው? እኔ ቤቢ ዛሬ ምንም ብትይኝ አልጣለሽ፣ ምንም ብትይኝ አልጣለሽም። ዛሬ
እሺ 100,000 ብር ቻሌንጅ ልስጠና አሁን እንፋል። ኦሽ ሰላም ለተኛ ዛሬ የኔ ልጆች አባት እኔ እንደዚህ አይነት ቻሌንጅ የምሰጠኝ ሴት ባገኘው እኔ 100,000 ብር ወይ የልጆች አባት ወገቤንም ቦና ስሬ እመለሳለሁ እንጂ አተኛም ጭራሽ ጥልት ነበር ቡከስ ነበረ። የሚያስጠላ ፊት ነው ሳትጠብቅ። አይ ግን በግልጽ ለመነጋገር እንደዚህ ምንም ሳትቀበልሽ ታውቂያለሽ? እሱ ጋር ያው የሆነ ነገር ይኖራል መቼስ። ኧረ የሆነ ነገርማ ትቀባለች በእርግጠኝነት። እስቲ ከሷ አንደበት ምንም ሳትቀበልሽ ታውቂያለሽ? እሱ ጋር አክቹሊ አላውቅም፣ ግን ያው ያን ያህል አይደለም የምጠቀመው። በሱሱም ቢሆን ግን ትንሽ ተቀብተሽ ነው የምትይኝ። ስለዚህ ዛሬ ነው ያለ ምንም አይነት ሜካፕ የሚያይሽ ማለት ነው። ይሆናል ታጠበችው እድሜ ላንተ። እስቲ የሱን አስተያየት እንሰማለን። እንግዲህ የሱ አስተያየት ነው ወሳኝ። እንዴት ነው ለቋል? እስቲ አስተያየት ካንተ። አለቀቀ ፈርሽ ላይ አላውን ቀራበ እንደማየው ከሆነ ሙሉ ለሙሉ ለቋል። እንዴት ነች? ቆንጂዬ ናት እንዳልኩክ። እኔ በሷ አተማመናለሁ። በሜካፕ ያለ ሜካፕ ነው እንዴ? ስንት ነገር ነግሬያት ነበር እኮ አልሰማ ብላኝ ነው። እና በጣም ቆንጂዬ ልጅ ነው። ቆንጂዬ ፍቅረኛ ነው ያለች። በጣም ደስ ይላል። በመታጠብሽ እንግዲህ ያው ተሸላሚ ትሆኛለሽ ማለት ነው። ሜካፕ የታጠበ 5,000 ብር ሽልማት ነው የሚኖረው። እንግዲህ ያው ለማን ነው የሚሰጠው? ለማን ነው ተስማሙ? ለአንተም ሰጠው ለሷም ያው ነው። ስለዚህ ለሴቶች እናርጓ። እሷ ስሜት አጠረች። በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም ደስ ይላል። እንግዲህ ያው የዛሬ ቀን ሙሉ ወጪያችሁን ይሸፍናል ማለት ነው። መልካም ጊዜ። ዋው ሰዳት። እሺ ቴንክ ዩ በጣም እሺ። ሳሙናውም አለ። እሺ በጣም እናመሰግናለን። በጣም ይሄ እኮ የቀረ ነገር እኮ ነው። አሁን እኮ ያለ ሜካፕ እህቶቻችንን ያለ ሜካፕ ማየት እኮ የቀረ ነገር ነውና ይመችሽ እናቴ። ምንም ቢያቃጥለኝ ፍቅሯ እንደ ውሃ ጥም አዚጥም ደህና ሰንብት ውለታ የለሽ ወይ ማን አንተ ንቃተ ህሊና የምትባለው? አንተ እዚህ ላይ ገብተህ እኮ አሁን ንቃተ ህሊና አለ። አንተ ጥቃተ ህሊና ነው። አሁን ባለ እንዳትሸወሩሽ። ከዚህ በኋላ ንቃተ ህሊና የሚባለው ጥቃተ ህሊና ብላችሁ ነው መናገር ያለባችሁ። ምክንያቱም ያለ ስም ነው የተሰጠው ማለት ነው። ጆካ ነው ጆካ ወንድ ከሆነ ማለት ነው። እኔን ደግሞ ይቅጠመኝ። ከዚህ በፊት ሳይዶ እንደዚህ ነበር ሲንበጫበጭ ነበር። እያንዳንዱ ሲያብጥ ምናምን ነገር የሚችል ምናምን መስሏችኋል? አንድ ሰው ማለት ነው ወንድ ከሆነ እኔ ነኝ የሚል ካለ አዲስ አበባ አይደለም ከአዲስ አበባ ውጭም የትኛውም ቦታ ላይ ማለት ነው ተከሲልን ከኔ ጋር መግባት ይችላል። አንተ አሁንም ንቃተ ህሊና ሳትሆን ጥቃተ ህሊና ነህ። ሙድ ያዙበት። ጥቃተ ህሊና እያላችሁ ይኸው ጥቃተ ህሊና ይመቻችሁ። ታክታክ አረ በስመ አብ አንተ ንፋስ እንዳይወስድ የሆነ ድንጋይ ነገር አሰራ አድርግ ወንድም አለ። እርግጠኛ ነኝ የሆነ መኪና ልፍ ሲል እንደዚህ የሆነ ተንደርድረ ምናምን ሁሉ የምትቀር ይመስለኛል። ድንጋይ ነገር የሆነ ጨበጥ አድርግ። ነገሩ ከኋላ ምን እንዳደረክ አይታወቅም። ያው ከሞተሯ ላይ ታስረ ሊሆን ይችላል። እሱ እንደዛ አይነት ቴክኒክ ተጠቀም። አንተ ንቃተ ህሊና ምናምን ደግሞ ልተርብ ንቃተ ህሊና ወንድም አለም ቤት እና 300,000 ብር የተቀበለ ሰው አንተ እዚህ ንቃተ ህሊና ምናምን ትላለህ። ይሄ አጥንትህ እኮ በጣም እኮ እንትኖች ራሱ ቢያገኙ ማድረቂያ ቀብተው እርግጠኛ ነኝ እዛ እንትን ሙዚየም ውስጥ ነው የሚያስቀምጡ። አንተ እሺ ሆንኮም በግልጽ ተናገር። ጧፉ ምን ያደርጋል? አይነን ምን ሆነ ነው ንገረኝሽ። ተገዝቼ ስገረፉ አልኩ። ስራ መልቀቂያ በቃ ወረቀቱን ጻፍ ልሂድበት።
ታዲያ 10 ቢገርፈው የሥራ መልቀቂያ ታስገባለህ እንዴ? ቦታን ረሳ ጀርቤል ያለበት አማጣት አይታየም እንዴ? ሲጀመር ላት የማስረዳት ኃላፊነት መልቀቂያ ስትል ሄድበት በእናት ሰሌላ አትጮ አንተ ቦቅቧቃ። ሲጀመር በግርፋቱ አመካኘ እንጂ ጸበል ሳይነካ እንዴ የምትጮ? ቶመጮውን ባለፈው የተያዘ ጊዜ ሰላቢና አይንዬ ማሉ ብሎ አላስተቆራቸውም ትዝካለ እኮ። አሁን ስኒችስ ጌት ስቲችስ ቢ ሉጋ በጦሬ ሸንጀው እንዴ ቡዳ መጣራንዴ ሰላም አልኩ ሰላም አንተ ረፋት ሳቅ ያማል እንዴ? ለራሱ የሥራ መልቀቂያ ያስገባ ነው ተገዝቶ እንኳን ስቀበት በሽተኛ። አረ ቡዳ ተስፋ ማንዳቁ ያገኘሽውን በላ ያረሽ በእናትሽ ኮፒ ሊንክ ማድረግ ነው ይጠፋልሻል። ዋርኒንጉ ማን ነው ግዝቱ? ሞከርኩት ላንተ የተገላለጠችው አንበላለ ብዬ ተሸፋፈነችው አንበልቴ ጨጓሬ እንዳለ ቀርበናት እኔ በዛ ላይ ያለ ያተቃጠልኩኝ ተረዱኛ። በቃ እንደዛ ከሆነማ ተውታታችን ቲክቶክ ለምን አይጀምርም? ቲክቶክ ጀምር። ምን ታለንት ኑሮት ነው ቲክቶክ የሚጀምረው? ያስፈልጋል እኮ መስፈርት አለ ሁሉም ነገር። ኦሬዲ አይኑ መስፈርት አሟላ እኮ ማንቼን ይደግፍ። አረ በስመ አብ ሰይጣን ደግሞ እንደዚህ አይኑን አፍጦ መጣም። አረ ገረ እኔ አሁን ይወልድ እማማ ዝናሽ ዋናው ወይዘሮ ዝናሽ ወይዬ እኔ የጀማነሽ እናት ነኝ። ኤልሳ እባላለሁ። ወይዬ ኤልሳ ነው ስሜ፣ ኤልሳ ነው የጀማነሽ እናት። እኔ ኤልሳ አዎ ይልሳ ቤት አዎ። አሁን የልጄ ባል ዘካርያስ እያስቸገረ ነው። በፊት ጠላና ጠጅ ነበር የሚጠጣው። አሁን ቮድካና ዊስኪ ጀምሯል። እሷ አቅምሶልኝ እሷ ነች እያገጻች አብራ ጎትታ ይዛ እየሄደች እሷ ነች። እንውሰድበት እንዴ እችን ልጅ እንውሰድበት። እሷን የሚነቃብኝ ሰው አልወድም ይላል አሁን አንቺ ላሉን። አዎ አቤት ያብዳል ደግሞ ውሸቷ። ጾም ከመግባቱ በፊት ሁዳዴ ጾም ከመግባቱ በፊት ቆንጆ ገንፎ በቅቤ ወስጄ ለማማ ዝናሽ ታዲያ ስሟንም አልወድ እንኳን ያው እንኳን እኔ ስሟንም አልወደው እንኳን። እንግዲህ ውድ የሳቀው ሳቅ ዩቲዩብ ቻናል ተከታታዮቻችን በባለፈው ቪዲዮ ላይ አይ ቲንክ ሰርች የነበረ እና ሶሻል ሚዲያ ላይ በጣም ልቅ የሆኑ ሀሳቦች የሚነገሩበትና ስለዛ ጉዳይ እሸቱ አንድ ነገር ብሏል። እስኪ እሱ ያለውን ሰምተን እንመለስ። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የሥራ ዕድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ያው በቃ ማለት በቃ ለከት ያስፈልገዋል። እውነቱን ለመናገር በቃ የሆነ ልክ አለው። በቃ ማለት ውሃ በብርጭቆ ስቀዱ ከልኩ በላይ ሲሆን እንደሚፈሰው ሁሉ ማለት የኛ ነውራችን ደግሞ ፈሰስ አይደለም ተደፋ ነው የሚባል ሁሉ የእውነት በተለይ እዚህ ቲክቶክ ላይ በቃ ተደፋ ነው የሚባል
እና በቃ የብርጭቆ ልክ አይተን ብንቀዳ መልካም ነው ዋናው ሐሳቡ። ውድ ሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን እንግዲህ እሸቱ እንደሚታወቀው የበጎ አድራጎት ስራ ይሰራልና ይሄንን ቪዲዮ ሳይ ነው ዘው ማስታወቂያው ላይ እዚህ ቪዲዮ ላይ ነው ማስታወቂያውን የሰማሁት እና አንድ አጭር ፕሮሞሽን ናችና ያችን አየዋትና እዛ ላይ ተማሪዎችን ሳይቀር ሰው እርዳታ እንዲያደርግለት ይጋብዛል ሰዎችን እና እኔ ምን አይነት ሐሳብ መጣል መሰላችሁ? ብር መላክ እንኳን ባልችል ቢያንስ በምሰራቸው ስራዎች ማለት ከፍታ እይታ ይኖረዋል ጥሩ እይታ ምናምን ስላለው ምናምን ብቻ ሳይሆን በቃ እኔ ልቤን ስላስደሰተኝ ያንን ማድረግ ስላስደሰተኝ ደስ ስላለኝ ኮፒራይት ካልያዘኝ ቀጥታ ከነሱ ጋር ማስታወቂያ የሰራሁትን ቆርጬ እኔ ቪዲዮ ከዚህ በኋላ በምሰራቸው ቪዲዮዎች እያንዳንዱ ሙሉ አስገባለሁ ማለት ነው። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይ ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የአንድ ሰዓት ጌታ የአንድ ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። ውድ ሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ዘና እንዳላችሁ ፈታ እንዳላችሁ ባለሙሉ ተስፋ ነን። የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ። ሳቅ በሳቅ ምን ይላል? ሳቅ ለጤናው፣ ጨዋታ ደግሞ ለደስታው። የዚህ ዩቲዩብ ቻናል ቤተሰብ መሆኑን እንዳይረሳ። ሰላም ሁኑ።